ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንዴት ናችሁ? እዚህ ሳይት ላይ ገዝታችሁ ፕሮግረሱን ማየት የፈለጋችሁ ሰዎች እና የጠይቃችሁኝ ሰዎች ዛሬ ይህንን ቪዲዮ ያዘጋጀሁት ለእናንተ ነው። የደረሰበትንም ፕሮግረስ ለማሳየት ነው። ይጠቅማችኋል። ስፔሻሊ ደግሞ አሁን ለአዲስ ገዢዎችም እግረ መንገዱን ስለዚህ ሳይት ትማሩበታላችሁ ማለት ነው። አሳያችኋለሁ በደንብ ኤቭሪቲንግ። አሁን የምገኘው ብሎክ 6 የሚባለው ብሎክ ላይ ነው። አሁን ይሄ ብሎክ 6 ያለንበት ያ ደግሞ እዛ ጋር የምታዩት ብሎክ 8 ይባላል። ባለፈው ለታ ከስተመሮች እዚህ ፐርቼዝ ያደረጋችሁ የምታውቁ 9ኛ ላይ ደርሷል ማለት ነው። እንዲሁም ያው የሚገኘው ደግሞ ለገሃር ላይ ያለውን ሳይታችን ነው ባይዘው እያሳየኋችሁ ያለሁት ማለት ነው። ሶስቲ ፍሊፕ አድርጌ ደግሞ ብሎክ 1 ኤሪያውን ኤቭሪቲንግ በደንብ አሳያችኋለሁ። እንግዲህ እኔ አሁን ያለሁት እንዳልኳችሁ ብሎክ 6 የሚባለው ሳይታችን ላይ ከሚገኙ ብሎኮች አንዱ ላይ ነው። ያው እንደምታዩትኝ የ6ኛው ፍሎር ስላቡ ተነጥፏል። ኤቭሪቲንግ ጀስት ካስት ኮንክሪቱን ማድረግ ነው የሚቀረው ማለት ነው። እንዳለ ሪባሩ ምናምን ነገር ተሰርተዋል። ያው እንደምታዩት ሌሎቹም ብሎኮቻችን አሪፍ ፕሮግረስ ላይ ነው የሚገኙትኝ። እዛ ጋር የምታዩት ያኛው ብሎክ 1 ይባላል። ሳምፕል ቢልዲንጋችን ነው በአንድ አመት ውስጥ የምናስረክበው። ኦልሞስት ይህን ቪዲዮ አሁን ስቀርጽ ጥቅምት 18 ነው 2018። ይሄንን ቪዲዮ እንግዲህ ወደ ፊት ሆነን እናየዋለን። ይሄኛው ፕሮባብሊ ከአንድ አመት በኋላ ነው ዴሊቨሪ ታይሙ። ብሎክ 1 ይባላል። ሳምፕል ቢልዲንጋችን ነው። ይሄኛው ደግሞ ብሎክ 4 ነው። እዛች ጋር ብሎክ 2 አለ። ብሎክ 2 ላይ የገዛችሁም ደንበኞች ይሄው እንደምታዩትኝ ሰርድ ፍሎር ስላብ ላይ ደርሷል ማለት ነው። ይሄ ደግሞ ብሎክ 3 ነው። በዚህኛው ሳይድ ደግሞ ይሄው ሎኬሽኑንም እንደምታዩት ቆንጆ ሎኬሽን ነው። አሪፍ ፍጥነት ነው ባይዘው ያለው ቆንጆ ፕሮግረስ ላይ ነው የሚገኘው ይሄ ሳይት። ያው እንደምታዩት ለገሃር ላይ አሪፍ በሚባል ደረጃ ቆንጆ ኮንስትራክሽን እየተካሄደ ነው የሚገኘው። እዛ ጋርም እንደምታዩትኝ ሆቴሎች ምናምን አሉ በደንብ በአቅራቢያ። ለምሳሌ እዛ ጋር ዙም አውት አድርጌ ምናልባት ለማሳየት ያክል ሸራተን ሆቴል ከዚህ ጋር ማየት ትችላላችሁ። እዛ ጋርም አለ ጊዮን ሆቴል አለ። በዚህኛውም ሳይድ እዛ ጋር ነጩ የሚታያችሁ ሀያት ሪጀንሲ ነው። ይሄኛው ዙም አውት አድርጌ እያሳያችሁ ያለሁት ማለት ነው። ኤኒ ባንክ የሚገኝበት ቦታ ነው ይሄ። ፕላስ ሆስፒታል ብትሉ እነ ቤተዛታ፣ ጥቁር አንበሳ፣ ጋንዲ ሆስፒታል በቅርብ ርቀት የሚገኙበት ነው። ትምህርት ቤት እንደነ ሴንት ጆሴፍ ባንክ ያው እንደምታዩት ኤኒ ባንክ ነው ሰፈሩ። ፕላስ ደግሞ ከቦሌ አየር መንገድ 12 ደቂቃ ርቀት ላይ የሚገኝና ከፒያሳ 8 ደቂቃ ርቀት ላይ ብቻ የሚገኝ ሳይት ነው። አሪፍ ቆንጆ ፕሮግረስ ያለው ሳይት ነው። ከባለ 1 እስከ ባለ 3 አማራጭ አለው። ቢልዲንጎቹም እንደምታዩቸው G+21 ቢልዲንጎች ናቸው። 3 ቤዝመንት ያላቸው በውስጣቸውም 3 ሊፍት ነው ያለው፣ 2 የሰው 1 ዕቃ። ፕላስ ደግሞ ህንፃው አሰራሩን አይታችሁ ከሆነ አሁን ብሎኳን በደንብ ለማሳየት ይመቻል። ዙም አውት አድርጌ ለማሳየት ያክል በዚህኛው በኩል ይኸው ቶፕ ዳውን ሰንቪው እንዲያስገባ ተደርጎ ነው። በዚህኛውም በኩል በዚህ ውስጥ በኩል ደግሞ እሱም የፀሐይ ብርሃን እንዲያስገባ ተደርጎ የተተዉ እንትኖች ናቸው። ሜቢ በዚህኛው በኩል በደንብ ከታየ ማየት እንችላለን ማለት ነው። አሚኒቲዎችም ብዙ አሚኒቲዎች አሉት። እዚህ ሳይት ላይ የሚገዙ ደንበኞች G+4 የሆነ ኮሜርሻል G+4 የሆነ ፓርኪንግ ስፔስ ይኖራል። ፕላስ ደግሞ ኮሜርሻልም ከዚህኛው ከዚህኛው ብሎክ 2 ጀርባ ይገነባል። ያኛው ነው ብሎክ 2 ከሱኛው ጀርባ ይገነባል። እያንዳንዳቸው ያው ሚክስድ ዩዝ አፓርትመንት ነው እስከ ሰከንድ ድረስ። እዛ ጋር እንደምታዩት እስከ ሰከንድ ድረስ እነዚህ እስከ ሰከንድ ድረስ ያሁን ኮሜርሻል ነው። ከ3ኛ ጀምሮ ይሄ ፓርቲሽን መስራት ከጀመርንበት ጀምሮ ነው አፓርትመንት የሚሆነበት ምክንያት እዚህ ላይ የሚገዙ ሰዎች ላይክ ቢዩቲ ሳሎን ቢፈልጉ፣ ሄርከት ቢፈልጉ፣ ጂምናዚየም ቢፈልጉ ወይ እሁድ ቀን ጀስት ብዙም ሩቅ ሳይሄዱ ዝም ብለው ቺል ማድረጊያ ካፌ ነገር ከፈለጉ እታች ወረድ ብለው እንዲያገኙ ነው። ሱፐርማርኬቶች ይኖራሉ። በዚህ አጋጣሚ እዚህም ዘርፍ ላይ ያላችሁ ሰዎች
በጣም ብዙ እንቅስቃሴ የሚኖርበት ሰፈር ነው። ቆንጆ ኮሚኒቲ የሚኖርበት አካባቢ ነው እና ሱቆችን የምትፈልጉ ሰዎች ኮንታክት አድርጉን ከታች በማስቀምጥላችሁ ስልክ ማለት ነው። ሶ የዛሬ ቪዲዮ ይሄንን ይመስላል። ፕሮግረሱ ይሄንን ይመስላል። ሳይታችን እንግዲህ አክቲቭ ሳይት ነው። በጣም ቆንጆ አክቲቭ ሳይት ነው እና ያው በደንብ አሁን ካሉትኝ ቦታዎች አንፃር ይሄ በጣም አሪፍ ፕሌስ ነው ብዬ የማስበው። እንዳልኳችሁ ከቦሌ አየር መንገድ 12 ደቂቃ ርቀት፣ ከፒያሳ 8 ደቂቃ ርቀት ላይ የሚገኝ ሳይት ነው። ፕላስ ሰንላይትም ኮንሲደር ተደርጎ ሌግዠሪ ሲባል ዝም ብሎ አይደለም፣ ሰንላይት በደንብ ኮንሲደር ተደርጎ እየተሰራ ያለ ሳይት ነው። ሶ ይሄ ሁሉ ነገር ያለበት ስለሆነ ሌላውን ኢንፎርሜሽን ደግሞ መታችሁ ሳይት ላይ መታችሁ ራሳችሁን እያያችሁ መምረጥ ትችላላችሁ ማለት ነው። ሶ የዛሬ ቪዲዮ ይሄን ይመስላል። አመሰግናለሁ።